አባቷን እያታለች የቡና ቤት ህይወቷን ቀጠለ። ሙዚቃ ነው የሚሰሩ ፊልሞች የተለያየ ስሜት ያላቸው በእውነት በእውነት እንዲህ ድርጅቷ ላይ ማስታወሻ መሰራት እውነት በጣም ደስ ብሎኝ የሰራሁት። Nice. That's good, huh? የፊልም ሙዚቃን አሬንጅመንት ሳውንድትራክ መስራት የሙዚቃ አልበም ከመስራት በጣም ይለያል። የሙዚቃ አልበም በምንሰራበት ጊዜ በጣም ነፃነት የተገደበ ነው ማለት ዘፋኝ በሚፈልገው አንዳንድ ጊዜ ፕሮዲውሰር በሚፈልገው በጣም ትገደባለህ። ሳውንድትራክ በምንሰራበት ጊዜ በጣም ነፃነት አለ። የፈለግከውን ውስጥ የተሰማህን ፊልም የፊልም የሚፈልገውን ነገር ነው የምትሰራው። Just walking while they were. Establishing shoot. Plenty of material. Oh, definitely. Original material and actually so you can use. በመጀመሪያ ራሱ ከጋሽሙሌ ጋር አብሮ ጎን ለጎን ሆነ መስራት እድል ማግኘት ለእኔ በራሱ ከምንም ነገር በላይ ነው። ቻንስ ማግኘቱ ከአስተማሪ ጋር ቁጭ ብላ መስራት ማለት ነው በጣም ደስ ኤክስፒሪየንስ ነው። ይሄ መጀመሪያ ጊዜያችን ማለት አንድ ብዙ ሰርተናል እና እዚህ ላይ ትንሽ ለየት የሚያደርገው ምንድነው አሁን ፊልሙን 2 ጊዜ ነው ሳውንድትራክ የተሰራው ማለት ይቻላል። በነበሩት ሁኔታዎች 2 ጊዜ የተሰራ ነው። ረጅም ጊዜ ነው የፈጀው። ፕሮዲውሰሮቹም ዳይሬክት የሚያደርጉትም ዳይሬክተሮቹም ጥሩ ወንድሞቻችን ናቸው። የምፈልገውን ያክል ነፃነት ነው የሰጡን። ብዙም አልተጫኑንም እና አብረን በመተባበር አይነት ስሜት በወንድማማችነት ስሜት ነው የሰራነው እና ጥሩ ጊዜ ነው ያሳለፍነው። እንደ ስራም አልነበረም። እንደ ፈን ልትለው ትችላለህ ነበርና ጥሩ ጊዜ ነበር። አንድ ሙዚቃ ለአንድ ፊልም አጥንቶ ነው ማለት እንችላለን። ምክንያቱም ብዙ ጊዜ ብዙ ፊልሞች ያለ ሙዚቃ የሚሰሩ እና ከሙዚቃ ጋር የሚሰሩ ፊልሞች የተለያየ ስሜት ነው ያላቸው በእውነት። ምክንያቱም አንድ ጊዜ ፊልሙን አንድ ሰው ቪዥዋላይዝ አድርጎ አምኖበት ካየውና ለእሱ አመቺ ሙዚቃ ብሎ ጻፈለት ለዛ ላለው የሚታዩ ነገሮች ማለት ነው ጥሩ ድጋፍ፣ ጥሩ መልክ ወይም ጥሩ ቀለም አብሮ
ይሰጠዋል። እና ብዙ ጊዜ እንደምናውቀው እንግዲህ ሙዚቃ ለአንድ ፊልም አጥንት ነው ብለን እንወስናለን። ሙዚቃ እንግዲህ ማቀናበር ከጀመረ ረጅም ጊዜ ነው። ቢያንስ 15 ዓመት ገደማ ይሆናል። በጣም የሚታወቀው ለምሳሌ ኤፍሬም ታምሩ አሜሪካ ሆነው የሰራቸውን 3 ሙዚቃዎች 3 አልበሞች ቅንብሩን የሰራሁት እኔ ነኝ። ከዛ በተረፈ ኤልያስ ተባባል፣ ሻምበል፣ ውርታ፣ አሰፉ እንደዚህ የመሳሰሉት ብዙዎች አቀናብሬያለሁ። በእውነት እንግዲህ ለልጅቷ ላይ ማስታወሻ መስራት እውነት በጣም ደስ ብሎኝ የሰራሁት። ምክንያቱም ሙዚቃውን ደግሞ ለእንደሷ በሚሰራበት ሰዓት ሲደረስ ምክንያቱም ታሪኩን እንዳይጎዳ ታሪኩን እንዳይነካ ዝም ብሎ ብቻ ከጀርባው የሁን ታሪክ አቅፎት አሳማው ቆንጆ ቀለም ሰጥቶት እንዲሄድ የማድረግ ነበር አላማው ማለት ነው። እና አሳች ዜማ ለሱ የተለየ ዜማዎች በደርስ ሳይሆን አብሮ በተለያዩ የካውንተር ፖይንት የምንላቸው ካሉ ዜማ ጋር ከጀርባ አብሮ የሚሄዱ ነገሮችን እንደሱ አይነት ነገሮች በቫዮኒ እና በተለያዩ የመሳሰሉ መሳሪያዎች የምትናገሩ ጥሩ ቀለም ሰጥቶ አቅፎት እንዲሄድ ነው የተደረገው ጥረት እና እንደመሰለኝ መቼም አብሮ ጥሩ የተዋለና ጥሩ መልዕክት ያሳያል። በጣም ብዙ ማለት ፈልጋለሁ ግን ጊዜ የለም እንጂ ይህ ፊልም በጣም ብዙ የተለፋበት ፊልም ነው። በጣም ብዙ የተደገፈበት ፊልም ነው። ብዙ ጊዜ ነው የፈጀው። እንኳን ፊልሙ ሳውንድትራኩን ለመስራት በጣም ብዙ ጊዜ ያጠፋንበት እና ዝም ብሎ እንደዋዛ የሚታይ ፊልም አለ። ፊልሙ ካዘለው መልዕክት ባሻገር ማለት ነው እና ብዙ ነገሮች አሉት። ብዙ አስተማሪነት፣ ፈገግ የሚያሰኙ የሚያስቁ ሞሜንቶች አሉት፣ የሚያሳዝኑ ሞሜንቶች አሉት እና ጥሩ መልዕክት ያዘለ ፊልም ነው እና ብዙ ፊልሞችን አይቻሉ የሰሩ ፊልሞችን አይቻሉ እና ከሌሎቹ ይበልጣል እንጂ አያንስም ብዬ ነው የማስበው። አንደኛ በእውነት እሱ በጣም ማፈቅረው ሰው ነው። በፊት አግኝቼዋለሁ፣ ያሉ ሁኔታዎችን አውርተናል እና ለሱ ለተዘጋጀው ፊልም ላይ ለሱ ሙዚቃ ለመስራት እድል ማግኘቴ በእውነት በጣም ደስ የሚለኝ። ምክንያቱም ያው በጣም ከማከብራቸው ታላቅ የሙያ ሰዎች አንዱ ነው እና በእውነት በመስራት ደስ ነው ያለኝ እና ስሉ ደግሞ ያው የፊደል ሰው ነው፣ የጽሁፍ ሰው ነው። መቼም እንግዲህ አንዳንድ ጊዜ ችግሮች ያጋጥማል። ስራ ስትሰራ በተለይ እንደዚህ አይነት ስራ አንዳንድ ጊዜ ያላሰብከው ነገር ያጋጥማል። እንደውም አሁን ወደ መጨረሻው ገደማ ኮምፒውተራችን ሁሉ ሃርድ ዲስኩ ፌል አድርጎ በጣም በሚገርመው ሁኔታ ነው በነበረን አጭር ጊዜ እንደው ጭንቅላታችን ቆመን ነው የሰራነው ለማለት ያስደፍረኛል እና ነገር ግን ያው ከእግዚአብሔር ጋር ተሳክቶልን ዛሬውን ቀን ለመድረስ በቅተናል። ቲም አፕ አድርገን መስራታችን እኔ በጣም ያስደስተኝ እና እንግዲህ የምንመኘው ነው። ተመልካቹን ካሜራውን እያየ የምትጋብዘው ስለ ፊልሙ መናገር የምትፈልገው ካለ እድሉን እሰጥሃለሁ። በእውነት አንደኛ እዚህ ላይ የተሳተፉት ባለሙያዎች በሙሉ እንደዚህ መስራት መቻላቸው በጣም ነው ማደንቃቸው። ይህም እንግዲህ ያው ጥረቱ ያው የቃላም የቲሙ ነው። ከዛም ሌላ አዲስ ሰው መፍጠር መቻላቸው ትልቁ ታሪክ። ሀገራችን ውስጥ ብዙ ታለንትድ የሆኑ ልጆች እንዳሉ ለማሳወቅ የሚችል ሲኒማ ነው ብዬ ነው የማምነው። በትክክል ሙላቱ በጣም ናይስ ሰዎች ጋር ብቻ ሳይሆን ሴም ታይም ቬሪ ፕሮፌሽናል እና ታለንት ከሆኑ ሰዎች ጋር
this combination is a በጣም rare talent. Very happy to work with them, to know them. እና ወደፊትም ደግሞ አብረን ለመስራት very happy. የልጅቷን ማስታወሻ ጋበዛችኋል። ይሄ ፊልም ባካችሁ ተመልከቱት። እባካችሁ ተመልከቱት። Surely. Thank you.